መንሱር ጀማል ወይንስ በሄሊኮፕተር 150 ሚሊዮን ብር የበተነው ባለሀብት? መንሱር ጀማል በኢትዮጵያ ቲክቶክ ተጽዕኖ ይፈጥራሉ ከሚባሉትና ከ1 ሚሊዮን በላይ ተከታዮች ያሉት ግለሰብ ሲሆን በብዛት በሀብት ቅንጡ የህይወት ዘይቤና የጊቫዌ ኮንቴንቶችን በመስራት ይታወቃል። በሰሞኑ መንሱር ጀማል ያደረገው ድርጊት አንዳንዶቹን ያስቆጣ፣ ሌሎችን ደግሞ ያስደሰተ አነጋጋሪ ድርጊት ሲሆን እኛም ፍርዱን ለእናንተ በመተው ጉዳዩን እናቀርብላችኋለን። ዓለም አቀፉ የረመዳን ወር መገባደጃ ላይ ህዝበ ሙስሊሙ በአደባባይ ወጥቶ በሚያደርገው የኢድ ሶላት ላይ የተገኘው መንሱር ጀማል ስግደቱ ተጠናቆ ሰዎች ወደ የቤታቸው በሚሄዱበት ወቅት ነበር ብዙዎችን ያነጋገረውን ተግባር የከወነው። መንሱር ከመኪናው ውስጥ በመሆንና ከሳምሶናይት በሚያወጣው ዝርዝር ብሮች በመስኮት በኩል እጃቸውን ለዛረጉ ሰዎች ገንዘብ ሲሰጥ የታየ ሲሆን ይህም በአንዳንድ ሰዎች እንደ መልካም ተግባር፣ በሌሎች ደግሞ በተለየ ሁኔታ ታይቷል። የሚታየው ገንዘብ በጣም ትንሽና ዝርዝር ብር ነበር የሚሉት የመንሱር ተቺዎች ለጉራና ተወዳጅ ለመምሰል ያደረገው ጥረት እንዳበሳጫቸው እየተናገሩ ይገኛሉ። መንሱር ጀማልም በጉዳዩ ላይ አስተያየቱን የሰጠ ሲሆን ሀብታም የመኪናውን መሰታወት ዘግቶ ከደዎች ራሱን አርቆ በሚኖርባት አገር እኔ የቻልኩትን ማካፈል ችያለሁ ሲል አስተያየቱን ሰጥቷል። በሌላ በኩል አንድ ታሪክ ላጋራችሁ። ይህ የቼክ ሪፑብሊክ ዜግነት ያለው ባለሀብት በፈረንጆቹ 2023 ተከታዮቹን ወደ አንድ ሰፊ ቦታ ወስዶ ከሄሊኮፕተር $1 ሚሊዮን ወይንም 150 ሚሊዮን የኢትዮጵያ ብር እንደሚለቅ ነገራቸው። በቦታው ለመገኘት የተደበቁ ቁጥሮችን ራሱ በተሆነበት ፊልም ውስጥ ያስገባው ይህ ባለሀብት በሺህ የሚቆጠሩ ተከታዮቹ የሚስጥር ቁጥሮችን አግኝተው በቦታው ሲደርሱ በምትመለከቱት መልኩ ከሄሊኮፕተር ላይ በመሆን ገንዘቡን በትኖላቸዋል። ልክ እንደ መንሱር ሁሉ ይህ ባለሀብት $1 ኖቶችን እንደበተነና እንደተጋነነ ሲነገር የቆየ ሲሆን በእርግጥም ግን ትክክለኛ $1 ሚሊዮን ለተከታዮቹ ማካፈል ችሏል። እናንተ የትኛው ትክክል ነው ብላችሁ ታስባላችሁ?